ሰላም እንዴት ናችሁ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። እናም እንደተለመደው ቪዲዮ ላይክ በማድረግ ጀምሩት። ይመቻችሁ። ሰላም ወንድና ሴት ተማሪዎች እንኳን ወደ ሌላኛው የክርክር ሳምንት ቀን ደህና መጣችሁ። አዎ እስካሁን ድረስ በነበረው ክርክር እንደተደሰታችሁ አምናለሁ። ዛሬም በሌላ አስደሳች ርዕስ እንወያያለን። ዛሬ ታማኝነታችሁ ይፈተሻል፣ ከዛም አልፎ ጓደኝነታችሁም ይፈተሻል። የመከራከሪያ ርዕሳችን ለ1 ሚሊዮን ብር ብላችሁ ጓደኛችሁን በጥፊ ትመታላችሁ ወይ የሚል ነው። ክብራትና ክቡራን በዚህ ርዕስ ለመከራከር እንኳን ደህና መጣችሁ። የክፍሉ አለቃ ወደ መድረክ ቶኒ። ሰላም አወያዮች፣ ዳኞችና ሁሌ ትኩረት የምትሰጡኝ ታዳሚዎች፣ እኔ ቶኒ ይባላለሁ። እኔ ለ1 ሚሊዮን ብር ብዬ ጓደኛዬን በጥፊ መምታት አልችልም። እኔ በፍጹም ይህንም ማድረግ አልችልም። እኔ ጓደኞቼን እወዳቸዋለሁ፣ እነሱም ይወዱኛል። ነገር ግን ጭንቅሎና ቴጋ በክፍል ውስጥ ሊያናድዱኝ ስለሚችሉ በጥፊ ልማታ እችላለሁ። ቴጋና ጭንቅሎ ሁሌ በክፍል ውስጥ ያለውን ሰላም መረበሽ ይፈልጋሉ። እኔም ዝም በሉ ስላቸው በጭራሽ አይሰሙኝም። እነሱ እኔን ሁሌ የሚያስከፋ ነገር ማድረግ ይፈልጋሉ። እኔ ግን ምንም አልልም። ያው ብቻ እነሱን ለማስተካከል ጊዜው ሲደርስ ምን እንደማደርግ በደንብ አውቃለሁ። ለማንኛውም አሁን ባነሷቸው ነጥቦች አብዛኞቻችሁ ማሳመን ችያለሁ ብዬ አምናለሁ። እኔ ለ1 ሚሊዮን ብር ብዬ ጓደኞችን በጥፊ አልመታም። ያው ከጠላቶቼ ከጭንቅሎና ቴጋ ውጪ። ስለተከታተላችሁኝ ሁላችሁንም አመሰግናለሁ። ቶኒ አንተ ቶኒ ዛሬ ስንት ጊዜ ደወልኩልህ? ቴጋ ስንት የደወልኩለት? 3 ጊዜ ደውለለታል። በጣም ጥሩ። ከብዙዎች ጋር ስንሆን ራሳችንን እናክብር። ለማንኛውም እኔም እከራከራለሁ። ሰላም ዳኞች፣ ተከራካሪዎችና ሁሌ ትኩረት የምትሰጡኝ ታዳሚዎች፣ አሁን የማውረው በሙሉ ከልቤ ነው። በትክክል እናገራለሁ። ለእኔ አሁን 1 ሚሊዮን ብር ቢሰጠኝ፣ እንደውም ቲቸር እኔ ሸክም መሆን አልፈልግም፣ 500 ሺህ ብር ይበቃኛል። የመከራከሪያውን ግማሽ 500 ሺህ ብር ብቻ ከሰጣችሁኝ ጓደኛዬን በጥፊ መተዋለሁ። በጥፊ የምማታበትን ምክንያት ልንገራችሁ። በቃ የሚያስፈልገው 2 የፓራስታሞል ክኒን ብቻ ነው። ክኒኑን ደግሞ በ50 ብር ብቻ መግዛት ይቻላል። ከዛም ስናመዛዝነው በ1 ሚሊዮን ብሩ በከተማው እንደፈለግነው ለመዝናናት፣ ለመብላትና ብዙ ነገሮች ለማድረግ እንጠቀምበታለን። አምላኬ ሆይ፣ በተጨማሪም በብሩ የራሳችንን ሳይክሎች መግዛት እንችላለን። ምኔ ብቻ ለእናቴና ለአባቴ መኪናዎች እገዛለሁ። እኔ ጓደኛዬን በጥፊ ብመታው እሱ ራሱ ደስ ይለዋል። ያው ገንዘቡን ትቼ በጥፊ ካልመታውት ደግሞ በጣም ይናደድብኛል። ወንድማማችነት ለህይወት የምነግራችሁን ስሙኝ። 1 ሚሊዮን ብር በጣም ብዙ ነው። ይህ እኮ 100 ብር ሳይሆን 1 ሚሊዮን ብር ነው። ደግሞ ጓደኛዬ ለእሱ ታማኝ እንደሆንኩ ያውቃል። እርስ በርሳችን እንዋደዳለን። እናም ይሄ የገንዘብ ዕድል በሕይወት እንደ መትረፍ ያህል ነው። ሁላችሁም የእኔ ውሳኔ ፍትሐዊ እንዳልሆነ ካሰባችሁ በጣም ተሳስታችኋል። እስቲ ገንዘቡ ለጓደኛዬ ቢሰጠው እኔን ምን እንደሚያደርገኝ እራሱ ይንገራችሁ። ቴጋ ንገራቸው። ቲቸር ለእኔ 1 ሚሊዮን ብር ተሰጥቶኝ ጓደኛዬም በጥፊ ከመምታት አልፎ አይኑን ልመተው እችላለሁ። እና ደግሞ 2 ሚሊዮን ብር ይሰጣል ካላችሁኝ ደግሞ አናቱን በደንብ ልመተው እችላለሁ። እንዴት? ጭንቅሎ አትጨነቅ። አናትህን ለ2 ብከፍለው ራሱ እኛ ሰፈር ያለችው ጎበዟ ዶክተር በ20 ሺህ ብር ብቻ በቀላሉ ታክመዋለች። ከዛ በኋላ ብዙ ገንዘብ ይቀረናል ማለት ነው። በትክክል። ታዲያ ቴጋ አንተ የመታከኝ ጭንቅላቴን ስለሆነ ብሩን እንካፈለዋለን። ለእኔ 60%፣ ለአንተ ደግሞ 40። አይ ጭንቅሎ 50-50። አይ 60-40። ጭንቅሎ እኩል 60 ለኔ 40 ላንተ። የተመታው እኮ የኔ ጭንቅላት ነው። ጭንቅሎ ጭንቅላትህን እኮ እኔ ነኝ በድፍረት የመታሁት። 50-50 እንካፈላለን። 60 ለኔ 40 ላንተ። የተጎዳው የኔ ጭንቅላት ነው። እኔ በህመም ላይ ነኝ። ጭንቅሎ እኔ እኮ ጭንቅላትህን ባልመታ ኖሮ ገንዘቡን አናገኝም ነበር። ስለዚህ 50-50 ነው መካፈል ያለብን። ቲቸር ችግሩን አየህ አይደል?
እኛ የጭንቅላት መጎዳት ሳይሆን ገንዘቡን የሚያከራክረን። እሺ በቃ ለእኔ 55 ለአንተ ደግሞ 45 ይሁን። ጭንቅሎ አንተ ገንዘብን በተመለከተ ሁሌ የምታደርገው እንደዚህ ነው፣ 50-50። እሺ እኔ እናንተ እውነተኛ ጓደኛሞች ስለሆንንና እርስ በርሳችን ስለምንዋደድ 50-50 እንካፈላለን። ቶኒ ጥፊያችንን እንደምታዩት ተስፋ አደርጋለሁ። እኔና ጓደኛዬ ለ1 ሚሊዮን ብር ብለን ይሄ ሁሉ ነገር ከተደራረግን ጓደኛችን ያልሆነን ሰው ደግሞ ምን እንደምናደርግ አስቡት። ቶኒ አንተም ራስህን ጠብቅ። አይ ቶኒ ይሄኔ አንተም ቢሆን ኖሮ ካለምንም ግራ መጋባት አጋጭ ነበር። በቃ ለ500 ሺህ ብር ራሱ ጓደኛዬን በጥፊ መተዋለሁ። ቲቸር 100 ሺህ ብር ራሱ ለእኔ መስጠት ከቻልክ አሁኑኑ በጥፊ መተዋለሁ። ቴጋ ስለዚህ ሁላችንም ከዚህ በላይ መነጋገር አይጠበቅብንም። ቴጋ ጉንጭህን አዙር። አንተም ጉንጭህን አዙር። ሌላ ጥፊ እንካ ቅመስ። ሄይ እናንተ ልጆች፣ ይህ እኮ ትምህርት ቤት ነው። እዚህ ምን እያደረጋችሁ ነው? ቲቸር ይህንን ድምፅ የሰማከው ከእኛ ጥፊ ነው። በል የክርክር ጥያቄ ጠይቀከን ነበር። እኛም በወሬና በተግባር መልሱን መልሰናል። ቲቸር አሁን የ1 ሚሊዮን ብር ዕዳ አለብህ። እኔ የምለው ውዴ የሆነ ጥያቄ ልጠይቅ ነበር። ምንድን ነው ማሬ? ጠይቅኝ። እሺ ውዴ፣ ግን ይሄ አፍንጫ ለምንድን ነው እንደዚህ የረዘመው? ያው ማሬ እንደሚመስለኝ ከሆነ በልጅነቴ ንፍጣም ስለነበርኩ መሰለኝ። አይ በልጅነት ምን አለበት ሽንታም ብትሆን ኖሮ። ጓደኛዬ ምንድነው ነገሩ? የሄድክበት ጉዳይ ተሳካ እንዴ? እባክህ ተወኝ፣ እኔ በጣም ተናድጃለሁ። የሄድኩበት ጉዳይ እኮ ዛሬም እኮ አልተሳካልኝም። ዛሬም አልተሳካልኝም ብቻ እንዳትለኝ እንዴ። አንተ ቆይ ምንድነው ነገሩ? የምትሄድባቸው ጉዳዮች በሙሉ ሳይሳኩልህ ነው እንዴ የምትመለሰው? በቃ አንተ እድለቢስ ነህ ማለት ነው። አዎ እባክህ እኔ ማለት ነው በጣም እድለቢስ ከመሆኑ የተነሳ አንዳንዴ ራሱ ሳስበው አባይ ራሱ ውሃ ለመቅዳት ብሄድ ውሃው ደርቆ ነው የሚጠብቀኝ። ከቻይና የመጣው ጓደኛዬ ዌልካም፣ እንኳን ደህና መጣህ። አመሰግናለሁ ጓደኛዬ። ታዲያ አረፍ በልና የልባችንን እንጫወታ። አይ ጓደኛዬ ከተገናኘን እኮ በጣም ብዙ ጊዜ እኮ ነን። ታዲያ የቻይና ቆይታህ እንዴት ነበር? ያው እንግዲህ ቻይና በጣም ደስ የምትል ሀገር ናት። ቻይና በነበረኝ ቆይታዬ በጣም ጥሩ ጊዜያቶችን አሳልፌያለሁ። አንተንስ ታዲያ ኑሮ እንዴት ይዘዋል? እባክህ ኑሮማ እንደምታየኝ በጣም ምርር አድርጎኛል። ባይገርም ማለት ነው እኔ ጋር በጣም ኑሮ ከመወደዱ የተነሳ የሚላስና የሚቀመስ ነገር ራሱ ምንም የለኝም። ምን ታዲያ እዛ ጋር የማያቸው አይጦችና በረሮዎች ያንተ አይደሉ እንዴ? ና አንተ ፈሪ፣ አሁን ይዋጣልን። እዚህ ማንም አያገላግለንም። አዎ ቦታው ጭር ያለ ስለሆነ አንተን በደንብ አድርጌ ቀጥቅጬ ነው ምደፋ። እንዴ ንቀት! አንተ ቆይ ምን የምትተማመን ነው እባክህ ከኔ ጋር እንደዚህ የምትሳፈጠው? አልሰማም እንዴ? አባቴ እኮ የፍርድ ቤት ዳኛ ሆነ። ታዲያ የአባትህ ዳኛ መሆን ከኛ ጸብ ጋር ምን ያገናኘዋል? ይኸውልህ አባቴ ማለት ነው ዳኛ ስለሆነ እዚህ ራሱ እኔ አንተን ብገልህ አንተ ነው የምትታሰረው። ሸምሱ ባለሱቁ ሰላም ነው? አለሁልሽ ብሮዬ፣ ምን ልታዘዝ? እስቲ ሸምሱ ቅናሽ የተባለውን ሳሙና አስጠኝ። ያው ቅናሽ የተባለው ሳሙና እንግዲህ እኔ ሱቅ ያለው 120 ብር ነው። ባለ 120 ብር ሳሙና ልስጥ እንዴ? አንድ ሳሙና 120 ብር? እሺ ታዲያ
ይህ ሳሙና ቆሻሻን ከማንጻት አልፎ ኃጢአትንስ ያነጻል?